ነጋገር ነው። ኦሮሚያ ውስጥ በኦሮምኛ ቋንቋ አገልግሎት ይሰጠኝ ብሎ የሚጠይቅን ምእመን አይሰጥህም ልለው አልችልም። እኔ አይደለም ለኦሮሞ በቋንቋው መጠቀም ያጎናጸፉት። ያ መብቱ ጋር መቃረን ሳይሆን መፋረስ ሳይመጣ መለያየት ሳይመጣ በንግግርና በምክክር በጊዜ ሂደት ኦቨርናይት ላይሆን ይችላል። በጊዜ ሂደት መልክ እያበጁ መሄድ ነው። ለምሳሌ በድፍን ኦሮሚያ አሁኑኑ 100 ሰው ተሹሞ ምናምን ላይባል ይችላል። ቀስ እያሉ የምእመኑን ፍላጎት ደረጃ በደረጃ እየመለሱ የቋንቋ፣ የዘር፣ የሃይማኖት፣ የፖለቲካ ምናምን ጉዳይ ትልቁን ተቋም እንዳያፈርስ ማድረግ ይጠበቅባቸዋል። ጥያቄው በትግራይ ክልል ያሉ ምእመናን በቋንቋቸው ይገለገላሉ። በትግራይ ክልል ውስጥ ያሉ አባቶች በቋንቋቸው ያስተምራሉ ብቻ ሳይሆን ከዓመት 2 ዓመት በፊት የትግራይ ክልል በቃ ከኢትዮጵያ ኦርቶዶክስ ወጥቻለሁ ሲል አንድ ሰው እንኳን ኧረ እባካችሁን አይደረግም አላለም። እንኳን መግለጫ እንኳን ይሄ ሁሉ ግርግር አንድ ሰው እንኳን ለምን ይደረጋል? እኛ ከፖለቲካ ነፃ ነን፣ እኛ አብረን ይኖርነን ብሎ ለመምከር እንኳን ጥረት አላደረገም። ለምን አሁን የሚል ጥያቄ ይነሳል። በአማራ ክልል በአማርኛ ነው ሰው የሚገለገለው በራሱ ቋንቋ፣ ደቡብና ኦሮሚያ ሲሆን እንደዛ አይደለም የሚል ጥያቄ ይነሳል። ይሄን መንግስት በማዳፈን ማለፍ አይችልም። ቁጭ ብሎ በሰከነ መንገድ ተነጋግሮ ተመካክሮ የምእመኑን የህዝቡን ፍላጎት መመለስ ነው። ምክንያቱም ምእመኑ ሁሉም የኦርቶዶክስ ልጆች ናቸው። ሰሜንም ይሁን ምዕራብም ይሁን ምስራቅም ይሁን ቋንቋ የትኛውን ቋንቋ ይናገር በዛች ቤተክርስቲያን ጥላ ስር እስካለ እምነቷን፣ ዶግማዋን፣ ስርዓቷን ከተቀበለ በቃ እናት ናት፣ ልጆች ናቸው። ልጆች የሚያስፈልጋቸውን በህግ አግባብ መፍታት ያስፈልጋል። የመጨረሻ ምክሬ ግን ለሁሉም አባቶች እንደ አባ ማቲያስ ሁኑ ነው። ፓትርያርኩ ሁለቱን ግሩፖች በምናስታርቅበት ጊዜ የወሰዱት በጣም ብልህ የሆነ አቋም ቤተክርስቲያንን ታድጓታል። ወንበሩ ላይ ነው ያለሁበት ተጨማሪ ሰው አይገባም ቢሉ አናስታርቅም ነበር። ችግር የለውም ይምጡ ስላሉ ነው መታረቅ የቻሉት። በመተው በመሸነፍ የነበረውን ጥላቻ የነበረውን ንግግር ሳይሆን ማቀፍ